ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። በዳላንታ ዙሪያ ወረዳ በተደረገው ለአስጨራሽ ውጊያ በፋኖ የበላይነት መጠናቀቁ ተነገረ። የአፋባ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅና ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ ማድረጉን አስታውቋል። የአማራ ሕዝብ የህልውና ትግል መልክ እየያዘ መሄድ ሳይታለም የተፈታ ነው። ጥቂቶቹ በሚከፍሉት ዋጋ የብዙሃን ፍላጎትም እውን ይሆናል ሲል ፋኖ አስታወቀም። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም። የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን። በዚህ የጦርነት ሂደት አገዛዙ ያላንከራተትንበት ቦታም የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከዶርን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል፣ ከሰልፍ እስከ አጭበርባሪ ሽማግሌዎች ከሁሉም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል ሲል አስረስ ማረ ደምጤ ተናገርም። አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷ አስታወቀች። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት መስጠት አብራችሁ እንድትሆኑ የጋበዝን። አሁን በቀጥታ ወደ መረጃዎቻችን አለፍ። አብረን እንቆይም። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም። የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል አስረስ ማረ ደምጤ የተናገረ። በዚህ የጦርነት ሂደት አገዛዙ ያላንከራተትንበት ቦታ የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል፣ ከሰልፍ እስከ አጭበርባሪ ሽማግሌዎች ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል። ሐቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጭፍጨፋን መንገድ ዘግተው ያደህዩን በመጥፋታቸው ላይ የተሳተፈና የተዛባበት ሁሉ ለፍትህ ይቀርባል። የሂትለርን ሰዎች የዳኘው ኑርንበርግ ችሎት እንዲቋቋም ዓለም ባይተባበር እንኳን ለፍትህና ለርዕዮት ቀናይ የሆነው ህዝባችን በድል ማግስት ግፈኞችን በፍትህ ይፈርዳቸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናትን የሚጠይቅ ቢሆንም ይሳካል። አልመጣም ሲሉ መጣ አሁን ገና ነፍስ ያዘለው መስሎ ደመና እንዳለ ዳኘው ዓለም ያገዛዙ ቀልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፍተችው ድንገተኛ ማጥቃት ደብረ ወርቅ የከተማውን ጠላት ሙሉ በሙሉ መደምሰስ ችላለች። ሌሊቱን በጀመረ አረመኔው ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል፣ ቁንጮ የጠላት ካድሬም ተሸኝተዋል ሲል አስረስ ማረ ደምጤ ተናግሯል። የተከፈለው መስዋዕትነት እጅግ ታላቅ ነው። መስዋዕትነት የጀግንነት መስዋዕት ነው። መስዋዕትነት በጠላት ላይ ፍጹም የበላይነት በመውሰድ ያጋጠመ መስዋዕትነት ነው። መስዋዕትነቱ ከምንጊዜም በላይ ለወገን ኃይል የሞራል ስንቅ የሰነቀ መስዋዕትነት ነው። በአውደ ውጊያም የተካሄደው ታኅሳስ 6 2018 ዓ.ም የሰሜን አማራ ቀጠና በላይ እዝ ደጃዝማች 4ኛ ኮር ቀጠና አርማጭሆ ምድር ሲሆን አውደ ውጊያው ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት የቆየ እንደነበር ነባራዊ ሀቅ ነው። በዚህ ለአስጨራሽ ውጊያ በጠላት ላይ የደረሰው ኪሳራ 253 ጠላት የተደመሰሰ፣ 58 ጠላት አካላዊ ቁስል፣ 55 ጠላት እጅ ሰጡ በተማረከበት፣ 83 ክላሽ የተማረከ፣ 2 ብሬን በተማረከበት፣ 1 ዲሽቃ በተማረከበትና 15000 ልዩ ልዩ ተተኳሽ ጥይቶች ገቢ የሆነበት ጠላት በደረሰበት ክፉኛ ምት የተነሳም መደበኛ ዕቅዱ ሙሉ ለሙሉ የተፋለሰ ሲሆን የወገን ኃይል ይህንን ክፍተት በመጠቀም ቀጠናውን ሙሉ ለሙሉ ከጠላት የማጽዳት ዕድል ከፍተኛ ነው። በዳላንታ ዙሪያ የዙፋን ጠባቂ ሰራዊት ሻለቃ አመራር ጥቃት ሲፈጸምበት በርካታ የፋሽስቱ እግረኛ ሰራዊቶች ደግሞ ሙትና ቆስለኛ ተደርገዋል። አፋባ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቆስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቆስለኛ በማድረግ ታላቅ ድል አስመዝግቧል። ዚያ ላይ በልጅ ኢያሱ ኮር አናብስቶቹ ሲጠዘጠዝ የዋለው የፋሽስቱ ሰራዊት እግራ ውጭኝ ብሎ ወደ ዳላንታ ወረዳ ሲፈረጠዝ ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምብል ባደረጉት ደፈጣ ኦፕሬሽን በርካታ የጠላት ሰራዊት ዶግ አመድ አድርገዋል። አምባሰል ወረዳ ውስጥ ባትሬ በተባለ ቦታ ላይ በተደረገው ደፈጣ ሻለቃ መሪውን ከባድ ቁስለኛ ሲሆን 7 የጠላት ሰራዊት ሲደመሰሱ 14ቱ ከባድ ቁስለኛ ሆነዋል። መዳረሻችን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የህዝብ ግንኙነቱ ክፍሉ አስታውቋል። የአማራ ህዝብ የህልውና ትግል
መልክ እየያዘ መሄድ ሳይታለም የተፈታ ነው። ጥቂቶቹ በሚከፍሉት ዋጋ የብዙሃን ፍላጎት እውን ይሆናል። በአገዛዙ ሰርጎ ገብ ኃይሎች ሲፈተን የቆየው የፋኖ ትግል እየጠራ ነው። እንደሚታወቀው በኮሎኔል ፈንታው ማህባው ዙሪያ የነበረ በርካታ ግሳንግስ ቡድን ተራግፏል። የህልውና ትግሉ ላይ ተለጥፈው አጀንዳ እየሰጡና ኃይል እያባከኑ የነበሩ ወዶ ገቦች በእውነተኛው ማንነታቸው ተገልጸዋል። ብዙ ጠንካራ ታጋዮች የባከኑበት ትግሉንና ህዝቡን ለመለያየት ላይታች ሲሉ የነበሩ የፖለቲካ ሙሰኞች ጀንበር የጠለቀችበት ሆኗል። አይበገሬውና ብሔርተኛው የአማራ ኃይል የህልውና ትግሉን አጠናክሮ በመምራት ረገድ የአንበሳውን ድርሻ ይወስዳል። የአማራ ህዝብ ትግል አሳልፎ መስጠት እንደማይቻል ሲያውቁ ራሳቸውን ለአማራ ጉዳዮች አሳልፈው ሰጥተዋል። ስለሆነም በሁሉም የአማራ ሰማይ ስር የተጀመረው የአንድነትና ትብብር ስራዎች ተጠናክረው የሚቀጥሉ ይሆናል። በምዕራባዊ ቤተ አማራ ሲንቀሳቀሱ የነበሩ ኮሎኔል ፈንታው ማህባው ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ወንድሞቹ ጋር በአብሮነት ተሰልፎ ይገኛል። የህልውና ትግላችን ታሪካዊ ጠላቶች የሆኑትን የወዶ ገብ ስብስብ ግን በትግል ላይ ሲዘምቱበት መኖራቸው ዋጋ አስከፍሎናል ብለዋል። አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷ አስታወቀች። የዋሽንግተን ማርሽ ቀያሪ ሐሳብ ሩሲያን እንደምትቀበለው እምነት እንዳላት የአሜሪካ ባለሥልጣናት ገልጸዋል። በጀርመን በርሊን ለሰዓታት በተደረገው ስብሰባ ከፕሬዝዳንት ዘለንስኪ ጋር አዎንታዊ ቆይታ ማድረጋቸው የተናገሩት የአሜሪካው ባለሥልጣናት ዶናልድ ትራምፕ ከዩክሬንና ሩሲያ መሪዎች ጋር በጉዳዩ ዙሪያ እንደሚመክሩበት አስታውቀዋል። ዩክሬን ኔቶን መሰል የጸጥታ ዋስትና በአሜሪካ ስለተሰጣት ስምምነቱን መቀበል እንዳለባት አጽንኦት ሰጥተዋል። ባለስልጣናቱ በኔቶ መተዳደሪያ ደንብ አንቀጽ 5 መሰረት አንድ የኔቶ አባል ሀገር ሲነካ ሁሉ እንደተነካ ይቆጠራል ይላል። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣናት እንደገለጹት ለዩክሬን የተሰጠው አስተማማኝ ዋስትና በመሆን ዩክሬን ያለማመንታት መቀበል እንዳለባት ነው ያሳሰቡት። ሌላ ከፍተኛ የአሜሪካ ባለስልጣናት ደግሞ ለዩክሬን የተሰጠው ኔቶን ተኪ ዋስትና ሩሲያን እንደምትቀበለው ተናግረዋል። ነገር ግን የዋሽንግተን ባለስልጣናት ኔቶን ይተካል ባሉት የጸጥታ ዋስትና ተገቢነት ላይ ከሞስኮና ኪየቭ በግልጽ የተሰጠ አስተያየት የለም ብለዋል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።